ዮሴፍ ተሽጧል፣ ጉድጓድ ውስጥ ገብቷል ማለት ዮሴፍ ያየው ህልምና ራእይ ቀርቷል ማለት አይደለም። እግዚአብሔር ለዮሴፍ ስለ ጄኔሬሽን፣ ስለ ትውልድ፣ ስለ ሀገር ቀጣይ ስለሚሆነው ነገር አሳይቶት ነበር። ያየውም ራእይ 11 ነግዶ ለዮሴፍ ነዱ ሲሰግድ ያ ማለት 11 ወንድሞች ፀሐይና ጨረቃ ሲሰግዱለት እግዚአብሔር አሳይቶት ነበር። ዮሴፍ ይህን ራእይ ያየው ወይም ይህን ህልም ያየው ማየት ፈልጎ ሳይሆን እግዚአብሔር በመለኮታዊ አሰራሩ በእርሱ ላይ ሊሰራ ያሰበውን ያቀደውን ነገር ሊፈጽም ነው እግዚአብሔር ያሳየው። ነገር ግን ያየው ህልምና የተፈጸመበት ነገር ፓራዶክስ ተቃራኒ ይመስላል። ምክንያቱም ህልም ባየበት ሀገር ወንድሞቹ ላይ ቤተሰቦቹ ላይ መንገስ ሲገባው ጉድጓድ ውስጥ ይጥሉታል። እንደገና ባሪያ እንደሆን ለእስማኤላውያን ይሸጡታል። እስማኤላውያን ወስደው ግብጽ ሽጠውታል። ይህ ማለት የህልሙ ፍጻሜ ወይም ህልሙ ቀርቷል ማለት ሳይሆን ዮሴፍ ወደ ህልሙ እየቸኮለ ነበር፣ ወደ ህልሙ ፍጻሜ እየቸኮለ ነበር። የገዙ እስማኤላውያን ወስደው ለጲጢፋራ እንደተሸጡት እናውቃለን። ከዚያ በኋላ ግን ዮሴፍ እግዚአብሔር እንደተናገረው ካሉበት ምድር ወንድሞቹን እህል ፍለጋ መጥተው ሲሰግዱለት ሲገዙለት፣ መላው ግብጽ ለዮሴፍ ሲሰግዱለት እናያለን። እግዚአብሔር ይናገር እንጂ የተናገረው ህልም በገጠመን ወይም መሃል ላይ በገጠመን ሁኔታ ያየነው ህልም ሊቆም አይችልም። እግዚአብሔር በህይወታችሁ፣ በዘመናችሁ፣ በአገልግሎታችሁ ማለዳ የነገራችሁ ነገር ሳይፈጸም መሃል ላይ የገባው የትኛውም ሳቦታጅና የጠላት አሰራር ህልማችሁን ሊያስቀረው አይችልም። ህልማችሁ ይፈጸማል። እግዚአብሔር ወዳየላችሁ ትቸኩላላችሁ። ብሩካን ናችሁ።